የእርሱ ታላቅ የመሪነት ጥበብና የአመራር ቁርጠኝነት ክቡር ማንነቱን ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 እያሉ ቀን ከሌሊት በመጮህ ማንነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። እንዲህ የሚጨበጨበው በፓርላማ ውስጥ መወድሰ ጠቅላይ ሚኒስትር እየቀረበ ነው። የሚወዱትን አድንቁኝ አወድሱኝ ብለው የሚጠይቁትን ተማጽኖ ለራሳቸው በራሳቸው ሰዎች ሲቀርብላቸው ነው። በአዛውንቶቹ የሚመራው የህወሓት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያወጁ ይስተዋላል። የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። እኒህኛው በእርጅና ዋዜማ ላይ የሚገኙ ባለሸበቶው ስለ አዛውንቶች የሚጠይቁት ለአዛውንትነት አንድ ሐሙስ የቀራቸው አቶ ጫላ ለሚም እንዲህ የሚናገሩት በዚሁ የህዝብ ጥያቄ ሳይሆን የንጉሥ መወድስ በሚቀርብበት መድረክ ላይ ነው። የሻዕቢያ ቡድን የኢትዮጵያን ፍትሐዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርተዋል። በሀገራችንም ውስጥ ግጭቶች እንዲባባሱ ከመስራት ጀምሮ የተለያየ አፍራሽ ሙከራዎችን እያደረገ ይገኛል። የሻዕቢያ ጸረ ሰላም ኃይል እኩይ ተግባርና ድርጊት እየተሰሩ ባሉ ስራዎች ማብራሪያ ቢሰጡን አመሰግናለሁ። ፓርላማው መወድሰ አብይ የቀረበበት ብቻ ሳይሆን ውግዘተ ሻዕቢያም ጮክ ብሎ በተደጋጋሚ የተሰማበት ነው። ያ የኢትዮጵያ ዳኝና ጠባቂ እየተባለ የተነገረለት ሻዕቢያ፣ ያ የጨለማ ዘመን አጋር ተብሎ በፓርላማው የተጨበጨበለት የኤርትራ ኃይል በዚሁ ሲያጨበጭብ በኋላው ፓርላማ ሲወገዝ ውሏል። የአገርን ችግር በሰላም ስለመፍታት፣ የኢኮኖሚ ውድቀትን ስለመግታት፣ ከጎረቤት ሀገራት ጋር በሰላም ስለመኖር፣ አገር ከደረሰባት መገለልና ዓለም አቀፍ ውግዘት ስለመመለስ የሚነሳ ሐቀኛ ጥያቄ የለም። በመርህ ደረጃ የጠቅላይ ሚኒስትሩ አለቃ ፓርላማው ቢሆንም እንደ ምንዝር ሲሽቆጠቆጥ የሚታየው አለቃ ተብየው ራሱ ፓርላማው ነው። እንዲያም ሆኖ የማይወደዱ ጥያቄዎች ተሰምተውበታል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። እዚህ ጋር ከባድ ደግሞም የማይወደድ ጥያቄ ቀርቧል። ንጉሥ የሚጠሉት አብዝተው የሚታገሉት የሰላም ጉዳይ ሲጠየቅ መበሳጨታቸው አልቀረም። እስኪ በኦሮሚያና በአማራ ክልል እየተካሄደ ባለው ጦርነት የወደመውን የህዝብ መሰረተ ልማትና የህዝቡን ቁጥር ንገሩን ሲባሉም ክፍት ሲላቸው ፊታቸው ላይ ይታያል። የሰላም ጥያቄ የሚረብሻቸው ነውና እንደ ሁልጊዜው መከፋታቸውን መደበቅ ሲሳናቸው በሌሎችም ሲያሳብቡ እነሱን ጠይቋቸው እንጂ ሲሉም ይስተዋላሉ፣ ይደመጣሉ። ጠቅላይ ሚኒስትሩ የቀረበላቸውን ድርድር መወድሶች ካዳመጡ በኋላ ተነሱ የተባሉትን ጥያቄዎች መመለስ የጀመሩት እንደ ሁልጊዜው ትልቅ ውሸትን በማስቀደም ነው። ኢትዮጵያ ብድር መክፈል የማትችል ተብላ ዲፎልትድ ሀገር ሆናለች የተባለች ብትሆንም $1 ቢሊዮን ዕዳዋን ለመክፈል አቅም የሌላትና የኢኮኖሚ ጣፈንታዋም የማይታወቅ በመሆኑ አሁኑኑ ትክፈለን ብለው፣ ይህ ካልሆነ አበዳሪዎቹ ወደ ፍርድ ቤት ጭምር ሊሄዱ እንደሚችሉ የተዘገበበትን ዓለም አቀፍ ጉዳይ መክፈል ስለምትችሉ ተባልን በማለት ይዋሻሉ። ዩሮቦንድ ያበደሩት አካላት ግን የኢትዮጵያ ኤክስፖርት በከፍተኛ ደረጃ እያደገ ስለሆነ፣ ኢኮኖሚያችሁ እያደገ ስለሆነ በዚያ ፍሬምወርክ ማዕቀፍ ውስጥ መታቀፍ አንፈልግም የሚል ሐሳብ ነው ያነሱት። እድገታችንን አጋነው በማየት መክፈል ስለምትችሉ በነበረው መንገድ ቢቀጥል የሚል ሐሳብ ነው ያነሱት። ኢኮኖሚያችሁ እያደገ ስለሆነ፣ ኤክስፖርታችሁ እያደገ ስለሆነ እድገታችንን አጋነው በማየት መክፈል ስለምትችሉ ክፈሉ የሚል ጥያቄ ነው ያነሱት የሚለው የጠቅላይ ሚኒስትሩ ማብራሪያ
እልም ያለ ውሸት ነው። ከአንድ ሳምንት በፊት ብልጽግና 2 የአሜሪካና የእንግሊዝ ኩባንያዎችን ቀጥሮ በፈረንሳይ ከአበዳሪዎቹ ጋር ሲያደርገው የነበረው ድርድር ወደ ፍርድ ቤት ብንሄድ ይሻለናል በሚል የአበዳሪዎቹ አማራጭ ሀሳብ የተጠናቀቀው ኢትዮጵያ ስላደገች ትክፈለን በሚልና የኢትዮጵያን እድገት አጋነው በመመልከታቸው ምክንያት አልነበረም። ሮይተርስና ብሉምበርግ ከቦታው እንደዘገቡት ብልጽግናዎች 200 ሚሊዮኑን አሁን እንክፈል፣ 850 ሚሊዮን ዶላር የሚሆነውን የመክፈያ ጊዜ ወደ 2029 አሸጋሽጉልን፣ በሚቀጥሉት 4 ዓመታትም በየ3 ወሩ 30 ሚሊዮን ገደማ ዶላር እንክፈል፣ እዚህ ላይ ፐርሰንቴጅ ፊ ወይም የአገልግሎት ወለድ 1.5% ይታሰብብን ብለው ጥያቄ ቢያቀርቡም አበዳሪዎቹ ግን አይኤምኤፍ በሚቀጥሉት ተከታታይ ዓመታት ይመዘገባል ብሎ ከተነበየው የኤክስፖርት ምርታችሁ ውስጥ እስከ 180 ሚሊዮኑን በአንድ ዓመት ብቻ ልትከፍሉን ይገባል፣ ለዚህም የአገልግሎት ወለድ ወይም ፐርሰንቴጅ ፊ 4.75 በመቶ ይሆናል የሚል ጥያቄ አንስተዋል። ይህም አንድ እንደማይድን የተረጋገጠ ህመምተኛ ብዙ ገንዘብ ተበድሮ አልጋ ላይ ቢውል ሳይሞት ያለውን አስከፍሎ ገንዘቡን ለማስመለስ እንደሚጣጣር አበዳሪ ያለ ነው። አብይ ግን እድገት ስላለ ነው ብድር መክፈል ያልቻልነው ባይ ናቸው። በቅርቡ ዓለም ባንክ የኢትዮጵያ ድህነት እያደገ ሄዶ 43 በመቶ አዲስ ድሃዎች ተፈጠሩ አለ ተብለው ሲጠየቁም ይበሳጫሉ። አስደማሚም ተብለናል እኮ ብለው መናገራቸው ሳይበቃ እንዲህም ብለው መዋሸታቸው ሳያንስ ይህ ከሆነ የሚሰማችሁ ችግር ነው በማለት አስደማሚ ስንባል የት ነበራችሁ አይነት ጥያቄ ያነሳሉ። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከ2 ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ወርልድ ባንክና አይኤምኤፍ የኢትዮጵያ ሪፎርም አስደማሚ ነው፣ ያልጠበቅነው ውጤት ተመስግቧል ሲባል ዜናው የማይሰማችሁ ከሆነ፣ የወርልድ ባንክ የኢትዮጵያ ድህነት ጨምሯል ሲል ዜና የሚሰማችሁ ከሆነ ችግር ነው። የኢትዮጵያን ኢኮኖሚ በጠረንና በአፍንጫ መለካት ከጀመሩ የሰነባበቱት ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ድህነቱ እየባሰበት መጣ፣ ኑሮ ውድነቱን አንገቱን አስደፋው፣ አገራችን ዕዳ መክፈል የማትችልም ተባለች ሲሉ አፍንጫ መር መከራከሪያ አምጥተው ግብርና መር የሚባለውን የኢኮኖሚ ፖሊሲ አጣጥለው አሽትቱ ያመጣውትን እድገት መለካት የሚችል ሰው ጥሩ አፍንጫ ያስፈልገዋል በማለት ኢኮኖሚውን ከግብርና መር ወደ አፍንጫ መር ይወስዱታል። ሁላችሁም እንደምታስታውሱት የኢትዮጵያ ኢኮኖሚ ግብርና መር የሚል ፖሊሲ ይከተል ነበር። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማው ሲንቀሳቀስ በሽታ እድገቱን ያውቀዋል። ኢኮኖሚ በአሃዛዊ ቁጥሮች የሚለካ ሳይሆን በአፍንጫና በጠረን ይሁን የሚሉት ጠቅላይ ሚኒስትሩ ግብርና መር የሚባለውን የምጣኔ ሀብት ፖሊሲ የሚረዱትም አይመስሉም። የኢትዮጵያን አርሶ አደር ከግብርና ወደ ኢንዱስትሪያላይዜሽን ማሸጋገር የሚል ዓላማን ይዞ የተቀረጸ እንደነበርም ይገባቸዋል ተብሎ አይታሰብም። እንደ እርሳቸው ያለ ትውልድና አመራር እንዳከሸፈው የኢትዮጵያ አርሶ አደር ቀየውን ጦር ሜዳ አድርገው አገሪቱን ወደ ማጥ እንዳስገቧትም ያምናሉ ተብሎ አይጠበቅም። ይልቁንም እኔ እያሉ ይቀጥላሉ። 86 ሚሊዮን ህዝብ ያደህዩ መሪ መሆናቸውን ሳይሆን እንደኔ ያለ መንግስት እድገት ያመጣ በታሪክ ሁሉ አታገኙም ይላሉ። እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። አገሪቱ ሚሊዮኖችን እየበላ ባለ ጦርነት ውስጥ ቢሊዮን ዶላሮችን በሚያደቅ የእርስ በርስ ውጊያ ላይ መሆኗ ዓለም አቀፍ እውነት የኢትዮጵያ ህዝብም ሀቅ ቢሆንም የብልጽግና ፓርላማ ሰዎች ግን ደጋግሞ የጠየቁት ኤርትራን ለምን አደብ አታስገዛልንም? ትግራይን ለምን ልክ አታስገባልንም? ሽብርተኛና ጽንፈኛን ታግሰን እስከ መቼ የሚል ይዘት ያላቸው ናቸው። ተግተው የሚፈጥሩትን ጦርነት ለህዝብና የፖለቲካ ኃይሎች ልዩ ስሞችን እየሰጡ የሚያዋልዱትን ውጊያ በእሳቸው ምክንያትና ፍላጎት የሆነ ሳይሆን ውጫዊ እያደረጉትና ለዚህ ሁሉ ተጠያቂዎቹ የውጭ አካላትና ሀገራት ናቸው ያሉት ጠቅላይ ሚኒስትሩም ማብራራታቸውን ቀጥለዋል። ሐቀኛ ድርድር አድርገው ሰላም ስለማምጣት ሳይሆን አንጃ እየፈጠሩ ያስኮበለሏቸውን ምሳሌ በማድረግም ይናገራሉ። እኔና ጌታቸው ረዳን ተመልከቱ ሲሉም ይደመጣሉ። ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህን መንግስት አይወያዩም ብሎ ቢያስብ አይገርምም? የሚቃወሙኝ ሰዎች ወደ አገራቸው እንዳይገቡ ብለው አገር አልባ የሚያደርጉት ጠቅላይ ሚኒስትሩ እንደ ልደቱ አያሌው ያሉ ሰዎችን ከውጭ ሀገር ኤርፖርት እንዲመለሱ ያዘዙት አብይ አህመድ የራሳቸውን የምርጫ ድግስ አጅበው የተሰለፉና
ፓርላማ የገቡላቸውን ሰዎች ጭምር አስረው ከርቼሌ የጣሉት የብልጽግናዎች አለቃ ከተለመደው ሐሰተኛ ንግግራቸው ቆንጠር እያደረጉ ሲናገሩም የሚከለከል ፖለቲከኛ የለም ይላሉ። እንደገና ሌላ ውሸት ሲያክሉም ደርግ ኢሰፓ በኢትዮጵያ ውስጥ እንዲንቀሳቀስ ፈቅደናል ብለው ይደመጣሉ። ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። የተገደበ ፓርቲ የለም። በኢህአዴግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም፣ ኢህአፓ ከሆንክ አትችልም የሚል ህግ አለ። በእኛ እኮ የለም። ኢሰፓም ሁን ደርግ በሀሳብ ካልክ ክፍት ነው መድረኩ። ክልከላ የለም። የሚከለከል ፓርቲ የሚከለከል ሀሳብ የለም። ይህ ጥንቅቅ ያለ ሌላኛው የጠቅላይ ሚኒስትሩ ውሸት ነው። ኢሰፓ ፓርቲ አድርጉኝ ብሎ ማመልከቻ ሲያስገባ በህግ አይፈቀድልህም ተብሎ የተከለከለው በአብይ አህመድ ዘመን በሳቸው የቀድሞ ሹም ብርቱካን ሚደቅሳ ነው። ይህ በምስሉ ላይ የሚታየውና ነሐሴ 17 2014 ዓ.ም በወይዘሪት ብርቱካን ሚደቅሳ የተጻፈው ደብዳቤ የሚገልጸው የኢትዮጵያ ሰራተኞች ፓርቲ ኢሰፓ የፖለቲካ ስራ እንዲሰራ እንደማይፈቀድለትና እንደተከለከለ የሚገልጽ ነው። አብይ አህመድ በኢህአዴግ ዘመን የተከለከለውን ኢሰፓን ፈቅጄለታለሁ ብለው ቢዋሹም የብርቱካን ሚደቅሳ ደብዳቤ ግን ኢሰፓ የሚባል ፓርቲ በኢህአዴግ ዘመን የተጣለበት ክልከላ ጸንቶ እንዲቆይ በፊርማቸው አረጋግጠዋል። የጠቅላይ ሚኒስትሩ አንደበት ግን መዋሸት አይሳነውምና ኢሰፓንም የፈቀድኩለት እኮ ነኝ ይላሉ። በአማራና በኦሮሚያ የሚካሄደው ጦርነት ስንት ሰው ቀጠፈ፣ ስንት ንብረት አወደመ ተብለው ከደሳለኝ ጫኔ የቀረበላቸውን ጥያቄ ያለፉት ጠቅላይ ሚኒስትሩ በትግራይ ጦርነት 1 ሚሊዮን ሰው አልሞተም፣ ከወለጋ አንጻር በትግራይ ያካሄድነው ጦርነት ጥቂት ነው ይላሉ። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዘው ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የሁለት ወር ዕድሜ ነው ያለው። ለ2 ዓመት ክብሪት እንኳን እንዳይገባ አድርገው የዘጉበትን በዘመናዊ የሰው ልጅ ታሪክ ውስጥ ረዥሙን ከበባ ወይም ሲጅ ያካሄዱ ተብለው የተገለጹበትን ረሃብንና አስገድዶ መድፈርን እንደ ጦር መሳሪያ የተጠቀሙበትን ከ100 ሺህ በላይ ሴቶችን ያስደፈሩበትን 30 ቢሊዮን ዶላር የሚገመት ሀብት ያወደሙበትን ሁሉንም የአገሪቱን ጦር ብቻ ሳይሆን የቀድሞ የጥፋት አጋራቸውን የሻዕቢያን እንዲሁም የሶማሊያንና የተባበሩት አረብ ኤምሬቶችን የሰው ኃይልና መሳሪያ ተጠቅመው ጭምር ያስወጉበትን በጸጥታው ምክር ቤት 15 ጊዜ የተወገዙበትን የ2 ዓመት ሁላ አቀፍ ጦርነት ቶታል ዎር ጥቂት ነው ይላሉ። የወለጋውን ጉዳይ አላብራሩትም። ከወለጋ አንጻር ትግራይ ውስጥ ያደረግነው ውጊያ ጥቂት ነው ካሉ በኋላ የወለጋው እንዴት ነው የሚለውን አያነሱም። ከ2011 አጋማሽ ጀምረው እስካሁን ድረስ የሚያሳድዱትንና የሚያጋድሉትን የወለጋ ሕዝብ አሁንም እንደቀጠሉበት ቢሆኑም የወለጋው ከትግራይ የተለየ ነው ከማለት የዘለለ አያብራሩም። የባህር በርን በማስመልከት ለተጠየቁትና ከኤርትራ ጋር ጦርነትን ትተው ሰላማዊ መንገድ እንዲከተሉ ለቀረበላቸው ሐሳብ ደግሞ በማንኛውም ሰዓት ጦርነት ሊፈጠር ይችላል በማለት መልሰውታል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። የእሳቸውን መጽሐፍ ከቁም ነገር ወስዶና አጣቅሶ የሚናገር ሰው ሲያጡ መጽሐፌን ምንጭ እያደረጋችሁ ተናገሩ ብለው ሰርኩላር ደብዳቤ ለመስሪያ ቤቶቻቸው ያሰራጩት ጠቅላይ ሚኒስትሩ ስለ ቀይ ባህር አሰፈርኩበት ያሉትን መጽሐፋቸውንም ለሁሉም የኤርትራ ባለስልጣናት በስጦታ መልክ መላካቸውን ገልጸዋል። የኤርትራን መንግስትም ጥይት አስተላላፊ አትሁን እያየሁህ ነው ካሉ በኋላ ውጊያ ከተጀመረ ማንም አያግዝህም በማለት ፍልስጤምንና ዩክሬንን ምሳሌ አድርገው ይናገራሉ። ማንም አያቆመንም ብለውም ዝተዋል። የኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። 4 ሰዓታትን የፈጀው የጠቅላይ ሚኒስትሩ የፓርላማ ውሎ ሲጨመቅ ይህንን ይመስላል። መልካሙን ሁሉ መመኘት በዚሁ እንሰናበታለን።